ነው ፈጥሮ የሚደርስልኝ መድኃኒቴ የሕይወት ጌታ የሚደርስልኝ የቅርብ አለኝታ ያስጨነቁኝን ሁሉን የሚረታ ከፍ ይበልልኝ ኢየሱስ ጌታ የቅርብ ወዳጅ አለኝ ሁሌም የሚረዳኝ ልቤን የጣልኩበት ስጋት እንዳይኖረኝ በእርሱ ተማመኜ ክፉ አይነካኝም ኢየሱስ እረኛዬ ነው ፈጥሮ የሚደርስልኝ የጠላት ወሬ ክፉ ሲያሰማኝ የልቤን ተስፋ ሊያስተጓጉለኝ ሐሳቡ ነበር ግን አልተሳካም ኢየሱስ ቀድሞልኝ ድል አቀዳጀኝ የቅርብ ወዳጅ አለኝ ሁሌም የሚረዳኝ ልቤን የጣልኩበት ስጋት እንዳይኖረኝ በእርሱ ተማመኜ ክፉ አይነካኝም ኢየሱስ እረኛዬ ነው ፈጥሮ የሚደርስልኝ ከልብ የሚራራ ፍቅሩ ማይለወጥ ያለውን የሚጠብቅ ቃሉን የማይሽር ዛሬም ይችላል እስከ ወዲያኛው እመካበታለሁ ጌታዬ ታማኝ ነው የቅርብ ወዳጅ አለኝ ሁሌም የሚረዳኝ ልቤን የጣልኩበት ስጋት እንዳይኖረኝ በእርሱ ተማመኜ ክፉ አይነካኝም ኢየሱስ እረኛዬ ነው ፈጥሮ የሚደርስልኝ የልጅነቴ አምላክ የብላቴናነቴ ሁሉን ያየሁብህ አንተ ነህ አባቴ አባቴ ወድሃለሁ ኢየሱስ አከብርሃለሁ ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ ምሕረት ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ ጸጋው በእምነት አድኖኛል አዲስ ሰው አርጎኝ ለውጦኛል እንዳልጠፋ ጠብቆኝ አየሁኝ የጌታ ኢየሱስ ልጅ ሆኛለሁ ምሕረት ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ ምሕረት ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ
አሳደገኝ ለጽድቁ ሥራ ነገን አይቶልኝ መራኝ ከሳሾቼን እየጣለልኝ ያልጠበቅኩትን ክብር አሳየኝ የልጅነቴ አምላክ የብላቴናነቴ ሁሉን ያየሁብህ አንተነህ አባቴ አባቴ ወድሃለሁ ኢየሱስ አከብርሃለሁ ዘመን አልፎ ዘመን ሲተካ ጌታ አብሮኝ ነበር ለካ እንደፈራሁት አልሆነብኝ ያሰጋኝ ነገር አልወረሰኝ ምሕረት ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ ምሕረት ጸጋ ፍቅር ቸርነቱ ደግፎኛል አቁመኝ በቤቱ አይሰለቸኝ ሁሌ ፊትህን ባዩ ለሕይወቴ ምቾት አንተን ሳየው ኢየሱስ ኢየሱስ ብዬ ስምህን ልጥራው ሚደንቀኝ አንተ መሆኔ ነው የመኖሪያ ድርሻ ከለላይ እኔ ልዩ አንዴ በተራይ የመኖሪያ ድርሻ ከለላይ እኔ ልዩ አንዴ በተራይ ሰውን ማየት ከንቱ ነው አምኖ መደገፍ ማፈር ነው ጌትነት ከችግር ያሳርፋል አንተን ማየት ሕይወት ይለውጣል ጌትነት ከችግር ያሳርፋል አንተን ማየት ሕይወት ይለውጣል
ፈንታዬ ኮነ ተስፋህን ያደረግኩ ፊት የኑሮ ደስታዬ ኢየሱሴ ፍጹም እርካታዬ ፊት የኑሮ ደስታዬ ኢየሱሴ ፍጹም እርካታዬ እድል ፈንታዬ ኮነ ተስፋህን ያደረግኩ ፊት የኑሮ ደስታዬ ኢየሱሴ ፍጹም እርካታዬ ፊት የኑሮ ደስታዬ ኢየሱሴ ፍጹም እርካታዬ
ሐሳቤ ተናገር በአንተ መጽናት ይሁንላት ለትንሿ ልቤ እድገቴ ኢየሱስ ነህ ትኩረት ሐሳቤ ተስፋ ባስቆረጠኝ ነገሬ ተስፋ ትሆናለህ በብርቱ እቆማለሁ አንተ ስትመክረኝ ላደምጥ ዝግጁ ነኝ አንተ ተናገር በአንተ መጽናት ይሁንላት ለትንሿ ልቤ እድገቴ ኢየሱስ ነህ ሐሳቤ የውስጥ ገመናዬን ምስጢሬን ሸፍነህ በድካሜ ሁሉ ላይ ብርታት ትሆናለህ በምሕረት ብዛት እኔ አልጠፋው ለክብር በመቆም ላንተ አዜማለሁ በብርቱ እቆማለሁ አንተ ስትመክረኝ ላደምጥ ዝግጁ ነኝ አንተ ተናገር በአንተ መጽናት ይሁንላት ለትንሿ ልቤ እድገቴ ኢየሱስ ነህ ትኩረት ሐሳቤ የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ አንተ ስትረዳ አቅሜን ጉልበቴን አንተ ነህና የማምነው ከሌላ ለኔ ማንም የለምና በብርቱ እቆማለሁ አንተ ስትመክረኝ ላደምጥ ዝግጁ ነኝ አንተ ተናገር በአንተ መጽናት ይሁንላት ለትንሿ ልቤ እድገቴ ኢየሱስ ነህ ትኩረት ሐሳቤ
ተናገርከኝ አዲስ ነገርን አሳየኝ ካንተ ለኔ ሆነ ከኔ ላንተ ደግሞ እንደገና ውሰድ እንካ ምስጋና ውሰድ እንካ ምስጋና ውሰድ እንካ ምስጋና ደግሞ እንደገና ውሰድ እንካ ምስጋና ውሰድ እንካ ምስጋና ውሰድ እንካ ምስጋና ለኔ ሆነ ከኔ ላንተ ደግሞ እንደገና ውሰድ እንካ ምስጋና ውሰድ እንካ ምስጋና ውሰድ እንካ ምስጋና ሆነ ውሰድ 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 ኢየሱስ ለኔ ስኬቴ ኢየሱስ ለኔ ሙላቴ ጌታ ለኔ ደስታ ጌታ ለኔ ማረፊያ ኢየሱስ ለኔ ስኬቴ ኢየሱስ ለኔ ሙላቴ ኢየሱስ ለኔ ተስፋዬ ኢየሱስ ለኔ ብቃቴ ኢየሱስ ለኔ ትምክህቴ ኢየሱስ ለኔ ለሕይወቴ ኢየሱስ ለኔ ተስፋዬ ኢየሱስ ለኔ ብቃቴ ኢየሱስ ለኔ ትምክህቴ እኔን ይመለከቱኛል ለነፍሴ የደስታ ምንጭ ኢየሱስ ምክንያት ሆኖኛል ዓይኔን ወደ ሰው እንዳላ በጥገኝነት እንዳሉ አባቴ ሙሉ ነገሬ የማያልቅ ክብሬ ባገኝም ደግሞ እኔ ባጣም በጌታ ሁሌም ደስ ይለኛል ከክፉ ወጥመድ ከልሎኛል ለሰላም ምክንያት ሆኖልኛል በእጆቹ መዳፍ ላይ ሆኜ ኖራለሁ በጌታ ታመኜ ጌታ ለኔ ደስታ ጌታ ለኔ ማረፊያ ኢየሱስ ለኔ ስኬቴ ኢየሱስ ለኔ ሙላቴ ጌታ ለኔ ደስታ
ጌታ ለኔ ማረፊያ ኢየሱስ ለኔ ስኬቴ ኢየሱስ ለኔ ሙላቴ ለኔ ሕይወቴ ክርስቶስ ነው ጥልቀት ባለው በውስጡ እኖራለሁ መኖሪያዬ እኮ ነው የኔነቴ መገኛ ይጉዳይ ሕይወቴ ከሱ ውጭ ከወጣ አልችልም ያለ እርሱ ምንም ማድረግ እኔ የነፍሴ መድኃኒት ኢየሱስ ነው ለኔ ከኢየሱስ ለኔ አይበልጥኝም በዓለም ክብር ደስታ አይገኝም ለኔ ሕይወቴ ክርስቶስ ነው ጥልቀት ባለው በውስጡ እኖራለሁ መኖሪያዬ እኮ ነው የኔነቴ መገኛ ይጉዳይ ሕይወቴ ከሱ ውጭ ከወጣ አልችልም ያለ እርሱ ምንም ማድረግ እኔ የነፍሴ መድኃኒት ኢየሱስ ነው ለኔ እስትንፋሴ ነው ለመኖር ኢየሱሴ ተጣምሬያለሁ ከእሱ ጋር አብሬ ልቤን ዘልቆ ገብቶ ቀልቤን እንደገዛ ዘላለም ላልለየው ልቤ ቀረ እርሱ ጋር ለኔ ሕይወቴ ክርስቶስ ነው ጥልቀት ባለው በውስጡ እኖራለሁ መኖሪያዬ እኮ ነው የኔነቴ መገኛ ይጉዳይ ሕይወቴ ከሱ ውጭ ከወጣ አልችልም ያለ እርሱ ምንም ማድረግ እኔ የነፍሴ መድኃኒት ኢየሱስ ነው ለኔ ከኢየሱስ ውጪ የቱ ነው የሚያሰርፈው ሕይወትን የሚሰጥ ከነገሮች ቢፈልግ ብዙዎች ባላቸው ሲመኩ ረፍት አጥተዋል ለኔ ግን ማረፊያዬ ጌታ ሆኖልኛል ለኔ ሕይወቴ ክርስቶስ ነው ጥልቀት ባለው በውስጡ እኖራለሁ መኖሪያዬ እኮ ነው የኔነቴ መገኛ ይጉዳይ ሕይወቴ ከሱ ውጭ ከወጣ አልችልም ያለ እርሱ ምንም ማድረግ እኔ የነፍሴ መድኃኒት ኢየሱስ ነው ለኔ
ለኔ አለኝ የምለው እንደ ብርቱ አባት ነው ከቀኝ ማይርቅ ለዘላለም ጸንቶ ሚኖር የማይለወጠው ኢየሱሴ እሱ ለኔ ለራሴ ያለው ያጠገብ የሚቆም ከጎኔ ሲከፋኝ ስጠራ የሚሰማኝ አምላኬ ስለኔ የሚገደው ለኔ አለኝ የምለው እንደ ብርቱ አባት ነው ከቀኝ ማይርቅ ለዘላለም ጸንቶ ሚኖር የማይለወጠው ኢየሱሴ እሱ ለኔ ለራሴ ያለው እየረዳ እየደገፈኝ ኖረ ሳዝን ደግሞ ስተክዝ ያጽናናኝ ሁሌ ስለኔ የሚገደው ለኔ አለኝ የምለው እንደ ብርቱ አባት ነው ከቀኝ ማይርቅ ለዘላለም ጸንቶ ሚኖር የማይለወጠው ኢየሱሴ እሱ ለኔ ለራሴ ያለው ደስ ይለኛል የአምላኬ ቸርነት ለኔ በዝቷልና እንደሱ ያለ ለኔ ማንም የትም አይገኝ ጌታዬን ላመስግነው ልባርከው ጀመርኩ ስለኔ የሚገደው ለኔ አለኝ የምለው እንደ ብርቱ አባት ነው ከቀኝ ማይርቅ ለዘላለም ጸንቶ ሚኖር የማይለወጠው ኢየሱሴ እሱ ለኔ ለራሴ ያለው ግን ልብን ያለ ሰው እኮ ይተዋል ጌታ ግን መቼ ተዋል ልቤን መርምሮ ጠግኖ ያስደስቶኛል ልቤን መርምሮ ጠግኖ ያስደስቶኛል ልቤን መርምሮ ጠግኖ ያስደስቶኛል
በዛና ጠላቴን ደስ አይበለው ባጣም እኔ ብከፋም የኢየሱስ መንፈስ አለኝ የሚረዳኝ እኔም አልደክም። ሰው ፊትን ያያል ጌታ ግን ልብን ያያል። ሰው እኮ ይተዋል ጌታ ግን መቼ ይተዋል? ልቤን መርምሮ ጠግኖ ያስደስቶኛል። ልቤን መርምሮ ጠግኖ ያስደስቶኛል። ዝምታዬ ሚስጥር ኃጢአት መስሏቸው ድካም ነው እያሉኝ ሲያወሩኝ ሰምቻቸው ትኩረቴን ወደ ሰዎች ወሬ መቼ አደረግኩኝ? ጌታዬን ሰምቼ ወዳለኝ ለመድረስ እኔ ጀመርኩኝ። ሰው ፊትን ያያል ጌታ ግን